የትምህርት ተደራሽነትን በክልሉ ለማረጋገጥ ያው በርካታ ስራዎች ተሰርተዋል። እንግዲህ አሁን በዋናነት እየሰራን ያለነው ከተደራሽነት ባለፈ በተለይ ይሄ የተደራሽነትን አስመልክቶ አዲስ ትምህርት ቤት ግንባታም ይሁን የነበሩትን ጥገና ለማድረግ እንግዲህ ሀብት ያስፈልጋል። ይሄን ሀብት ራሱ ህብረተሰቡ የሀብቱ ባለቤት መሆን መቻል አለበት የሚል ግብ ጥለን ስንንቀሳቀስ ቆይተናል። በዚህም ከ407 ሚሊዮን ብር በላይ መሰብሰብ ችለናል ማለት ነው። በእነዚህ በተሰበሰበው ገንዘብ ደግሞ የተሰሩ ስራዎች አሉ ማለት ነው። አንዱ ለትምህርት ተደራሽነት የሚጠቅመው የትምህርት ቤቶች ግንባታ ነው። አዲስ ትምህርት ቤቶች ግንባታ አከናውነናል። ለምሳሌ 50 ያክል የቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተዋል በህብረተሰብ ተሳትፎ። 23 መካከለኛ ደረጃ ትምህርት ቤቶች ተገንብተዋል። እንደዚሁ 4 የሚሆኑ ሃይ ስኩሎችም ጭምር ሊገነቡት ችለዋል ማለት ነው። ከዛ ባለፈ የሚከናወኑት ጉዳዮች ያው ተጨማሪ ክላሶች ግንባታ አለ። በርከት ያሉ ቁጥሮች ኦልሞስት በየክፍል ደረጃው ለምሳሌ በቅድመ አንደኛ ወደ 233 ክፍሎችን እንደዚሁ በመካከለኛ ደረጃ ወደ 654 ክፍሎችን ሃይ ስኩል ደግሞ 51 ያህል ክፍሎችን ማከናወን የቻልንበት ሁኔታ አለ ማለት ነው። ስለዚህ ለትምህርት ለትውልድ በዋናነት ትኩረት አድርጎ ከሚሰራባቸው አንዱ የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋት ነው። እዚህ ውስጥ ገብተው የሚማሩ ተማሪዎችን ቁጥር ማሳደግ ነው። ከዚህ አኳያ በርካታ ስራዎች ተሰርቷል ብሎ ማንሳት ይቻላል። ከዛ ባለፈ የመጸዳጃ ቤቶች ግንባታዎች አሉ። የውሃ መስመር በርካታ ስራዎች ተሰርተዋል። ለምሳሌ የመጸዳጃ ቤት ግንባታ ወደ 68 አዳዲስ መጸዳጃ ቤቶች በቅድመ አንደኛ ደረጃ ተገንብተዋል እያለ በአጠቃላይ በሰፋፊ ስራዎች በትምህርት ለትውልድ እንቅስቃሴ ተሰርተዋል ማለት ነው። ከተደራሽነት አኳያ ህብረተሰቡ ተቋማቱን በማፍራትም እንደገና ደግሞ ወደ ተቋማቱ የሚመጡ ተማሪዎችንም ቁጥራቸውን ከማሳደግ አኳያ በጣም ከፍተኛ ስራ ተሰርቷል። ትምህርት ለትውልድ እንቅስቃሴ በርካታ ስራዎች ተሰርተዋል። እዚህ ላይ በአብነት ማንሳት የሚቻለው እንደ ክልል አንድ መጽሐፍ ለአንድ ተማሪ በሚል የክልላችን ርዕሰ መስተዳድር ኢኒሼቲቭ ነው። ከዚህ አኳያ እንግዲህ መጽሐፍ አቅርቦት ዋና ጉዳይ ነው፣ አንዱ ግብአት ነው። ስለዚህ እዚህ ላይ የመጽሐፍ ችግርን ለመቅረፍ እንደ ክልል በአንድ መጽሐፍ ለአንድ ተማሪ እንቅስቃሴ ወደ 116 ሚሊዮን ብር አካባቢ ሊሰባሰብ ችለዋል። በዚህ ገንዘብ የተማሪ መጽሐፍ በተለይም ደግሞ ከቅድመ አንደኛ እስከ 6ኛ ክፍል 1 ለ3 የማድረስ ስራ ተሰርተዋል ማለት ነው። ስለዚህ ለዛም የሚበቃ የመጽሐፍ ህትመት በክልሉ አቅም በክልሉ በዚህ ማለት በአንድ መጽሐፍ ለአንድ ተማሪ ትውልድ እንቅስቃሴ በተገኘው ንቅናቄ በተገኘው ገቢና የክልል መንግስት በሚበጅተው በጀት ይሄ መጽሐፍ እንዲቀርብ ሆኗል ማለት ነው። ታትሞ ቀርቦ ለተማሪ እንዲሰራጭ ሆኗል። ስለዚህ በዚህ ተማሪ ተጠቃሚ ሆነዋል ማለት ነው። ከዚህ ባሻገር ከትምህርት ሚኒስቴር የሚመጡ መጽሐፍቶች ይጠበቁ ነበር። እየተሟሉ አልነበረም። ቅድም እንዳልኩት ስታንዳርዱ 1 ለ1 ማድረስ ነው። በሁሉም የክፍል ደረጃ 1 ለ1 ማድረስ ነው። ከኛ አኳያ ከነበረን ሀብት መነሻ 1 ለ3 ነው ያደረስነው። አሁን ከፌዴራል ትምህርት ሚኒስቴር ወደ 3.2 ሚሊዮን መጽሐፍቶችን ተረክበናል። እሱን መጽሐፍ አሁን በዚህ ሰዓት እያሰራጨን ነው የምንገኘው። ስለዚህ ይሄ ጥምርታን 1 ለ1 ያደርሰዋል ማለት ነው። ስለዚህ በዚህ ደረጃ እየተሰራ ነው ማለት ነው። ሌላኛው ሂደት ነው። ሂደቱ ላይ እንግዲህ ሂደቱ የሰመረ እንዲሆን ሂደቱን የሚመሩ አካላት ላይ የስልጠናዎች የተለያዩ ነገሮች የአሰራር የአደረጃጀት የማስተካከል ስራዎች የተሰሩ ናቸው። ከዚህ አኳያ ማንሳት የሚቻለው ሪፎርም ነው። ሪፎርም ለማድረግ ትልቅ ስራ በጥናት ላይ የተደገፈ ስራ እየሰራን ነው የምንገኘው። ሪፎርም የምናደርገው የትምህርት አመራሩ ላይ ነው። የትምህርት አመራሩ በሪፎርም ውስጥ ማለፍ አለበት ብለን ጥናቶች ከዚህ ቀደም ተሰርተዋል። ያሉ ጋፖች በደንብ ተለይተዋል። እነዚህ ጋፖች እንዴት ይስተካከሉ በሚል የቀረቡ ምክረ ሀሳቦች አሉ። እነዚያ ምክረ ሀሳቦች መነሻ ያደረገ የህግ ማዕቀፍ የማዘጋጀት ስራዎች ተሰርተዋል። በዚህም የደንብ የማዘጋጀት ስራ ተሰርቷል። ይሄ ደንብ ያው በመስተዳድር ምክር ቤት ነው የሚጸድቀው። በሚመለከታቸው አካላት ታይቶ ሂደቱን ሲጨርስ ደንቡ ይጸድቃል። ደንቡ ከጸደቀ በኋላ ወደ ሪፎርሙ የምንገባበት ሁኔታ ነው የሚኖረው። ይሄ ሪፎርም በዋናነት ትኩረት የሚያደርገው አንደኛው የትምህርት ቤት ማለት
ከርዕሰ መምህሩ ጋር በቀጥታ በባህሪም በውጤትም የተገናኘ ነው የሚሆነው። በተሰጠው ትኩረት ልክ ውጤት የሚገኝበት ነው። አንዳንድ ትምህርት ቤቶች ላይ ከዚህ አኳያ የሚታዩ ጉድለቶች ስላሉ የጉድለቱ ምንጭ ደግሞ ርዕሰ መምህሩ አካባቢና እዛ ውስጥ ያሉ የትምህርት አመራር ላይ የታየ ስለሆነ እሱን ያስተካክላል በዋናነት። ከዛ ባሻገር የጉድኝት ማዕከላት የምንለው አለ። የጉድኝት ማዕከላት ከዚህ ቀደም በነበረው ሂደት ተገቢውን ትኩረት ያላገኘ ሆኖ ተገኝቷል። በጥናትም የተለየ ይሄ ነው። ይህን የማጠናከር መዋቅር የማድረግ ስራ ይሰራበታል ተብሎ ይጠበቃል ማለት ነው። በሪፎርሙ ከታየው የትምህርት አመራርነት ስራ ኦልሬዲ የሚመለከታቸው አካላት ናቸው እዚህ ለሚሳተፉት፣ ግን በቋሚነት እስከ ወዳኛው ተብሎ የሚሰጥ የትምህርት አመራር ስርዓት አይኖርም ማለት ነው። የሚኖረው ልክ በየትኛውም አካባቢ እንደሚደረገው በፐርፎርማንስ ቤዝድ ነው። በውጤት ተደጋጋሚ ደረጃ አሸንፎ የዛ ትምህርት ቤት ርዕሰ መምህር መሆን ይቻላል፣ ሱፐርቫይዘር መሆን ይቻላል፣ ወይም ምክትል ርዕሰ መምህር መሆን ይቻላል። ግን ያ በየ3 ዓመቱ ተርም ጠብቆ የሚካሄድ ነው የሚሆነው ማለት ነው። ስለዚህ በዚህ ደረጃ አስፈላጊ ሂደቶችን ሁሉ ጨርሰን የደንብ የህግ ማርቀቅ ስራዎች እየተሰሩ ያሉበት ሁኔታ እንዳለ ማንሳት ይቻላል ማለት ነው። ከዛ ባሻገር የመምህራን አቅም ግንባታ ነው። የመምህራን አቅም ግንባታ ላይ በጣም ሰፋፊ ስራዎች የተሰሩ ናቸው ያሉት። በመንግስት በታቀደ ፕሮግራም እንግዲህ የመጀመሪያ ጉዳይ የመምህር እጥረት አለ በየአካባቢው እንደሚታወቀው በየተለያዩ ክፍል ደረጃዎች የመምህር እጥረት አለ። ይህንን የመምህር እጥረት ለመክታት በተለይም ደግሞ በቅድመ አንደኛ ደረጃ ላይ ከፍተኛ የመምህር እጥረት እንዳለ፣ የሰለጠነ መምህር እጥረት እንዳለ ይታወቃል። ከዛም አልፎ ሃይ ስኩሎች አካባቢም እንደዚሁ በአንዳንድ የትምህርት አይነቶች፣ ዲፓርትመንቶች የመምህር እጥረት አለ። በተለይም እንግሊዝኛ፣ ማትስ እና ፊዚክስ የሶሻል ስተዲ አካባቢ ላይ የሳይንስ ትምህርቶች ላይ በተለይ ትልቅ እጥረት እንዳለ ይታወቃል። ይህንን ለመቅረፍ እንደ ክልል ያለን እድል 2 ነው። አንደኛው በአንደኛ ደረጃ እና ከዛ በታች በተለይም ደግሞ ቅድመ መደበኛ ያሉትን መምህራንን ማፍራት ይኖርብናል። 2 ኮሌጆች አሉ። 2 ኮሌጆች ላይ ተማሪዎችን ተቀብለን እያስተማርን ነው የምንገኘው። ኦልሞስት ወደ 4000 የሚጠጉ ተማሪዎችን አሁን በዚህ የትምህርት ዘመን ተቀብለን እያስተማርን ነው የምንገኘው። ከውጤት አኳያ ክልላችንን በምንመዘንበት ጊዜ ብዙ ተግዳሮት እንዳለው አይተናል። በተለይም ደግሞ ከክልል አቀፍ ፈተናዎች 2 ክልል አቀፍ ፈተናዎች አሉ፣ 6ኛ እና 8ኛ ክፍል። 6ኛ ክፍል ላይ አፈጻጸማችን 2017 ላይ 56% ላይ ነው የሚገኘው። ይሄ መስተካከል ይኖርበታል። ውጤቶች ከዚህ በላቀ ደረጃ መምጣት ይጠበቅባቸዋል። እዚህ ላይ የምንሰራ ያለው ምንድን ነው? አንደኛ ክላስ ያለማጠናቀቅ፣ ኮርስ ከቨር ያለማድረግ ችግሮችን አስተውለናል። እሱን የማስተካከል ስራ በዚህ ዓመት እየተሰራበት ነው የሚገኘው። በማካካሻ ትምህርቶች እየተሰጡ ያሉበት ሁኔታ አለ። ይህን በዛ ደረጃ እናስተካክላለን ብለን ጥረት እያደረግን ያለው። ያው ፈተና ማለት የአንድ የክፍል የመማር ማስተማር ሂደት አንድ አካል ነው። ስለዚህ በፈተናዎቻችን መካከል በክፍል የምናደርጋቸው ፈተናዎች፣ ምዘናዎች ከሀገር አቀፍ እና ከክልል ፈተናዎች ጋር ያላቸው ልዩነት የማስተካከል እና ወደ አንድ ወጥነት ደረጃ እንዲመጡ የማድረግ ስራዎች እየሰራን እንገኛለን ማለት ነው። ሁለተኛው የ8ኛ ክፍል ፈተና ነው። 8ኛ ክፍል ላይ 2017 ላይ 63% ነው ያሳለፍነው። ይሄም በቂ አይደለም። ተጨማሪ ስራ ይፈልጋል። እሱ ላይም በዚሁ ልክ ትኩረት አድርገን እየሰራን ያለ ነው። ሌላኛው 12ኛ ክፍል ነው። 12ኛ ክፍል ላይ ያለን አፈጻጸም 9% አካባቢ ነው። ኦልሞስት 10% ነው ማለት ይቻላል። ይሄ ከሁሉም በላቀ ደረጃ በጣም ትልቅ ችግር ያለበት ነው። ስለዚህ ይህን ላይ በጣም ላቅ ያለ ውጤት ማምጣት ይጠበቅብናል። ግብ ጥለናል። 20% እናሳልፋለን ብለን በዚህ ዓመት እየሰራን ያለ ነው። ይሄን ለማድረግ